የማንህ ያሉት ፈራል ጅኑን ከየብነን ሲሉት ዝማል ጅኑን ያስታውቃል እኮ የጎጃሜ መሆኑን ያስታውቃል እኮ የጎጃሜ መሆኑን አሁን ውበት ምን ያጠያይቃል አሁን ግርማ ምን ያጠያይቃል አለካ መሆኑ ከሩቅ ያስታውቃል አለካ መሆኑ ከሩቅ ያስታውቃል በ66 ሚሊዮን ብር መኪና የደመቀው ሰርግ በዲዛይነር በአምላክና በአቶ ዮሐንስ መካከል የተደረገው የሳምንቱ ትልቁ ሰርግ አንድ አዲስ ነገር አይተንበታል። ይህም እንግዲህ የሚነጥረው መኪና ነው። ይህ መኪና መርሴዲስ ሜባክ GLS 600 ይባላል። አሁን በሀገራችን አቨሬጅ ዋጋው 66 ሚሊዮን ብር እንደሚሸጥ ሰምተናል። ይህ መርሴዲስ ከዚህ ሰርግ በኋላ ቅጽል ስምም አግኝቷል። ጎጃሜው በመባል ታውቋል። አለካ መሆኑ ከሩቅ ያስታውቃል አለካ መሆኑ ከሩቅ ያስታውቃል ገመቺስ ከዚህ በፊት እንደምታውቁት ገመቺስ የሚባል መኪና አለ። እሱም ያው V8 ነው። አሁን ደግሞ ጎጃሜ የሚል መጥቷል። ይሄ መርሴዲስ ሜባክ ነው። ከዚህ በፊት እንደሚታወቀው ወያኔ የሚባል እንደዚሁ ዴክስ አለ። ስለዚህ ሀገራችን ላይ እንግዲህ መኪኖችም የራሳቸው ዘር እየተሰጣቸው ይገኛል። አሁን ውበት ምን ያጠያይቃል አሁን ግርማ ምን ያጠያይቃል አለካ መሆኑ ከሩቅ ያስታውቃል አለካ መሆኑ ከሩቅ ያስታውቃል ሰርጉ እጅግ የደመቀና በጣም በሚያምር ሁኔታ ያለፈ ነው። ከ3000 ሰው በላይ እንደታደመበት ነው የሰማነው። አዲስ አበባ ውስጥ እንግዲህ ፉክክር በሚመስል መልኩ ሰርጎቻችን እጅግ እየገዘፉ እየተለቁ መጥተዋል። እያማሩ እንደዛው መልካም የትዳር ዘመን ለዮሐንስና በአምላክ እንመኛለን። በመጨረሻም ያገኘናቸውን ምስሎች እንጋብዛችሁና እንሰነባበት። ጤና ይስጥልኝ። የማንህ ያሉት ፈራል ጅኑን ከየብነን ሲሉት ዝማል ጅኑን ያስታውቃል እኮ የጎጃሜ መሆኑን ያስታውቃል እኮ የጎጃሜ መሆኑን አሁን ውበት ምን ያጠያይቃል አሁን ግርማ ምን ያጠያይቃል አለካ መሆኑ ከሩቅ ያስታውቃል አለካ